ከዚሁ ጋር ግን ጥፋትም አለ። አሁን መጽሐፌ ውስጥ ያነሳሁት አርሲ ገደብ አርሳሳ ሄደን እነ ታምራት ያረቀቁትን የመሬት አዋጅ በስራ ለመፈጸም በአንድ ወረዳ ደረጃ ደፋ ቀና ስንል እኛም ካልተሰጠን ማንዴት ወጥተን ገበሬውን እናስታጥቅና እናደራጅና የትግል ለማካሄድ ገበሬውን አደራጅተን እዛ ባሉ የቀድሞ የመሬት ባለ ንብረቶች ጋር ያው መጨረሻውን ታውታላችሁ። ኢትወዝ ዲዛስተር መቼም በሆነ ተረፍን እንጂ በህይወት በጣም የሚያሰጋና በጣም እንደው ለትውልድ የሚያስፈራ ነገር ነው። እዛ ላይ ምን ሆነ መሰላችሁ? እኛ የማኦን የገጠር መደቦችን አናሊሲስ እሱን ይዘን ነው የተመለከትነው። ምንም ከመሬት ጋር የተደረገ ጥናት የለም በኢትዮጵያ ውስጥ። በኢትዮጵያ ገጠር ህብረተሰብ ውስጥ ይህ መካከለኛ ገበሬ፣ ዝቅተኛ ገበሬ፣ ከፍተኛ ገበሬ፣ ባለመሬት የሚል ገበሬው በሙሉ ከኛ ጋር ሊሰለፍ ይችላል። የድሮ የመሬት ከብርቶች አሉ፣ የታጠቁ ናቸው። እስካሁን በቃ ገበሬውን ከያዝን በቁጥርም በብዛት ነው። ግጭቱ ሲጀመር የከፊል ገበሬው ከመሬት ከብርቶች ጋር ዞሮ ነው መልሶ የገጠመን እና ምንድነው ብለን ስንል ለካ በማህበራዊ ህይወት ቀደም ብሎ ትስስር አላቸው። በብሔረሰብ፣ በሃይማኖት፣ በጋብቻ ትስስር ያላቸው ነው። ያንን ነው ሪዳክሽኒስት መሆናችን አልተመለከትነውም፣ አላየነውም። እንደውም ያስቆጣን እንዲህ ለገበሬው እዚህ እኛ ተደራጅ ታጠቅ መሳሪያ ልትታጠቅ ነው ታገል ስንለው እንዴት ከዛ ከጠላቱ ጋር ከመደብ ጠላቱ ጋር ወግኖ መልሰው ሊወጋን ይችላል ብለን በጣም ነበር የሚገርመን። ይሄ በኋላ ነው የታየን። ምክንያቱም ትንሽ ያው ቀኖናዊነት ዶግማቲክ የሆነ የማርክሲስት ኢንተርፕሬቴሽን የለብ ለብ እውቀታችን ስለነበረ በለብ ለብ የተገኘ ነው።